ተጸጽቻለሁ፣ አዝኛለሁ። ይቅርታ መጠየቅ እፈልጋለሁ። አንዳንድ ሰዎች በዚህ በሰራሁት ቪዲዮ እንድጸጸት፣ እንዳዝን፣ አንገቴን እንድደፋ፣ እንድሸማቀቅ ፈልገዋል። ብዙዎችም ይህን ተመኝተዋል። የእነሱን ፍላጎት ለማሟላት የሰው ደስታ ደስ ስለሚለኝ ደስ እንዲላቸው ብዬ ለመሸማቀቅ ሞከርኩ። ቤቴ ውስጥ ብርድ ልብሴን ተከናንቤ የቤቱ ግድግዳ ጠርዝ ላይ ተወሽቄ ልሸማቀቅ ሞከርኩ። አልቻልኩም። ከሶፋዬ ጀርባ ተደበቅኩኝ። ከሰው ለመሸሸግ ሞከርኩ። አልሳካልኝ። በታክሲ ውስጥ ሲሄድ በኮፍያና በመነጽር ተከልዬ ከሰው አይን ሸሽቼ አንገቴን ሰብሬ ደረቴን ቀብሬ የታክሲው መጨረሻ ጥግ ላይ ተሳቅቄ ለመሄድ ሞከርኩ። እሱም አልሆነልኝም። ለጓደኞቼ ደወልኩ። የመሳቀቂያ መንገዶች የሚል መጽሐፍ ካለ እንዲጠቁሙኝ ብዙዎችን አስቸገርኩ። ሊያገኙልኝ ግን አልቻሉም። ላፕቶፔን ከፍቼ ብዙ ጥናታዊ ጽሑፎችን ለማገላበጥ ሞከርኩ። የለም። አንድም ለመሳቀቂያ የሚረዱኝን ጽሑፎች ላገኝ አልቻልኩኝም። ቆይቶ አንድ ነገር ገባኝ። እግዚአብሔር ሲፈጥረኝ የሚያከብር ስብዕና እንጂ የሚፈራ ልብ አልፈጠረልኝም። ቆይቶ ተገነዘብኩኝ። በክብር ደረቱን ነፍቶ በግርማ ሞገስ የሚራመድ ማንነት እንጂ አንገቱን ደፍቶ ተሸማቆ ተኮርምቶ የሚሄድ የሚሳቀቅ ማንነትን አልፈጠረልኝም። ስለዚህም እንድሸማቀቅ፣ እንድሳቀቅ የፈለጉልኝን ሰዎች ይህን ማድረግ ባለመቻሌ ይቅርታ ልጠይቃቸው ፈለግኩ። እና ለምን ታለቅሳለህ ካላችሁኝ የሚያስለቅሰኝ ሽንኩርቱ ነው። ሽንኩርቱ። እናም እንድሳቀቅ፣ አንገቴን እንድሰብር፣ እንድሸማቀቅ ለፈለጉ ሰዎች ይሄንን ብሉ ማለት ፈልጋለሁ። መቼስ የአራድዬ ልጆች ናችሁ። ወተት ነጭ ነው እስክላችሁ አትጠብቁኝም። ይሄን ብሉ።